ብስሚላህ ራህማን ራሒም። ቀጣይ ጥያቄ እህታችን እንዲህ ትላለች። አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። ወዓለይኩም ሰላም ወረሕመቱላህ ወበረካቱሁ። ጀዛኩሙላሁ ኸይር ትላለች። አሚን ወያኪ ብዬ ላለሁኝ። ጠይብ ልብ ቅርጽ ያለው ወርቅ መልበስ ይቻላልን የሚል ጥያቄ እህታችን አንስታለች። ጠይብ ይህን ጉዳይ በተመለከተ በይነ አህሊል ዒልሚ ኺላፍና ለመግባባት የተፈጠረበት የሆነ ርዕስና አጀንዳ ሆኗል። ሆኖም ግን እንደዚህ አይነቱን ነገር መራቁ እጅግ በጣም የተሻለ የሆነ ነገር ነው የሚሆነው። ለጅነ ዳኢማ እንደማይፈቀድ ነው የሚናገሩት። ለጅነ ዳኢማ ሊልቡሑት ልዕልሚየት ወልኢፍታእ እንደማይፈቀድ፣ ምክንያቱም ከኩፋሮች አቅጣጫ ሰርጎ የገባ የሆነ ነገር ነው። ለመጀመሪያ ጊዜ እንደዚህ አይነቱ ነገር የመነጨው ከኩፋሮች አቅጣጫ ነው። ከኩፋሮች ጋር መመሳሰል ደግሞ ፈጽሞ አይፈቀድም ብለው ይላሉ። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ብለው መልእክተኛው ዓለይሂ ሰላቱ ወሰላም ስለተናገሩ ከህዝቦች ጋር እና ከሰዎች ጋር የተመሳሰለ የሆነ አካል ከነሱ ይመደባል ብለዋል አረሱሉ ዓለይሂ ሰላቱ ወሰላም። በመከተልም አላሁ ስብሓነሁ ወተዓላ ያው ከሐዲሱ በፊት በቁርአን ላይ እንደዚሁም የተናገረው ንግግር አለ። ወላ ተኩኑ ከለዚነ ተፈረቁ ወኽተለፉ ሚን ባዕድ ማ ጃአሁሙል በይናት ወኡላኢከ ለሁም ዐዛቡን ዐዚም በማለት አላሁ ስብሓነሁ ወተዓላ ተናግሯል። ስለዚህ እንደነዚያ እንደተበታተኑት እንደሆኑት አካላቶች አትሆኑ ይላል። እነሱም ደግሞ የተበታተኑት የሆኑት አካላቶች ከሃዲያኖች ናቸው። አይሁዶች፣ ነሰራዎችና ሙሽሪኮችና አጋሪያኖች ማለት ነው። እነዚህ አካላቶች ናቸውና ከነዚህ አቅጣጫ ጠይብ የመነጨ የሆነ ነገር ከመሆኑ አንጻር መከተል አይቻልምና አላሁ ረቡና ጀለ ፊዑላህ እንደነሱ አትሆኑ ብሎ ስላለ ማለት ነው። ከፊሎቻቸው ደግሞ ይህ ጉዳይ ከዚህ ውስጥ አይካተትም ብለው ያሉበት የሆነ አጋጣሚ አለ። ቢሆንም ግን አልሰሂህ የሚካተት የሆነ ነገር ነው የሚሆነው እና ይህንን ነገር መራቅ ነው እጅግ በጣም የተሻለ የሚሆነው። ከኺላፍም ከውዝግቡም ለመውጣት ማለት ነው መራቅ የተሻለ የሆነ ነገር ይሆናል። ሐራም ነው እንደኔ የምደግፈው ሐራምና የተከለከለ የሆነ ነገር መሆኑን ነው። አላሁ አዕለም። በሁለተኛ ደረጃ ሁለተኛውን ጥያቄ በተመለከተ ሌላው ቁርአን ስናኸትም በግሩፕ ተሰባስቦ የቁርአን ግብዣ ቢደረግ ይህ እንዴት ይታያል የሚል ጥያቄ እህታችን እንደዚሁ አንስታለች። እንደዚህ አይነትም ጉዳይ እንደዚሁ አለመግባባት የተፈጠረበት የሆነ አርእስትና አጀንዳ ነው። ጠይብ ድግስ ነገር ማድረግ ኢሕቲፋል አይነት ነገር ማለት ነው ማድረግን በተመለከተ በዚህ ጉዳይ ላይ ዑመር ረዲየላሁ ዐንሁ እንዳደረገ የተወሰነ የቁርአን ምዕራፎችን ከቀራ በኋላ እንዳደረገ የመጣ የሆነ አሰር አለ ይባላል። አልኢማሙ አልአልባኒ ረሒመሁላሁ ተዓላ ይህ ነገር ጠይብን ያላውቀውም ብለው ነው የሚሉት። በመቀጠልም ደግሞ ከዑመር ረዲየላሁ ዐንሁ አቅጣጫ የመነጨ መሆኑ ራሱ ቢረጋገጥ ኢስናድ ላይና ሰንሰለት ላይ ችግር የለበትም ወይስ አለበት የሚለው ነገር መታየት መቻል አለበት። ጸድቋል አልጸደቀም አን ዑመር ረዲየላሁ ዐንሁ ከዑመር ረዲየላሁ ዐንሁ አቅጣጫ የጸደቀ ነው ወይስ አይደለም የሚለው መታየት መቻል አለበት። መምጣቱንም እኔ አላውቅም ብለው ይላሉ። አልዓላማ አልፈውዛን ደግሞ እንደሚቻል ነው እሳቸው የሚናገሩት። እንደዚሁ አለመግባባት የተፈጠረበት የሆነ ጉዳይ ነው። እንደ ራሴ ቢርቁት እንደዚህ አይነቱን ነገር የተሻለ ይሆናል። ወላሁ አዕለም። በመቀጠልም ደግሞ በሶስተኛ ደረጃ ሶስተኛው ጥያቄ ክርስቲያኖች ዱዓ ሲያደርጉ አሚን ማለት ይቻላልን የሚል ጥያቄ ነው። እዚህ ጋር በተፍሲልና በዝርዝር መታየት ያለበት የሆነ ነገር ነው። በነገራችን ላይ አልአስል ክርስቲያኖች ዱዓ በሚያደርጉበት ጊዜ የዛኔ የራሳቸው አምላክ ብለው የሞገቱት የሆነውን አእምሯቸው ላይ የቀረጹት የሆነውን አምላክ ተብዬ አንስተው ስለሆነ እንዲያድርግልህ እያሉ ዱዓ የሚያደርጉት አሚን አይባልም የዛኔ። ምክንያቱም አሚን የማይባለው የሌለ የሆነን አምላክ ያድርግልህ ብለው እያሉ ከመሆኑ አንጻርና በመቀጠልም አሚን በምትልበት ጊዜ ወይም በምትይበት ጊዜ ለነሱ አምላክ ነው ብለው ያሉት የሆነውን አካል ማጽደቅም ስለሚሆን ማለት ነው። ፈጽሞ አይፈቀድም። በዚህ መልኩ የተከለከለ የሆነ ነገር ይሆናል። አሚን አንልም ማለት ነው። ነዓም ወላሁ አዕለም።